የወደድካት ሴት ሌላ ወንድ እያደነቀች አንተን ተጠባባቂ ወንበር ላይ አድርጋ ቢሆንስ? አብዛኞቹ ወንዶች የሴቷ የመጀመሪያ ምርጫ እንዳልሆኑ የሚያውቁት ሁሉንም ነገር ካጡ በኋላ ነው። ሴት ልጅ አንተን ሁለተኛ ምርጫዋ ስታደርግ የምታሳያቸው በጣም ግልጽ የሆኑ ምልክቶች አሉ። ድንገተኛ ቀጠሮዎቿ፣ የተቀያየሩ ስሜቶችና ድብቅነቷ እውነተኛ ፍላጎቷን በግልጽ ይናገራሉ። እሷ አንተን ለስሜታዊ ድጋፍና ለትችት ማራገፊያ ብቻ እየተጠቀመችብህ እንደሆነ ታውቃለህ። ይሄ ሁሉ የሚሆነው ከሌላ ሰው ጋር ያላት ነገር ሲበላሽ አንተ ጋር መታ ሁሉንም ነገር ስለምታራግፈው ነው። ነገር ግን ይህንን ስውር ጨዋታ አሁኑኑ በማስቆም ለራስ ያለህን ዋጋ በቀላሉ ማስመለስ ትችላለህ። ለሷ ጥግ የሌለው ፍቅርና ትኩረት ከመስጠት በፊት የት ቦታ ላይ እንደመደበች ማወቅ አለብህ። ዛሬ እሷ እንድትጸጸትና ከዚህ ስሜታዊ ወጥመድም በብልሃት እንድትወጣ ሴት ልጅ አንተን ሁለተኛ መጠባበቂያ ወይም ደግሞ ባጣቆየኝ ስታደርግ አስቀድመ መረዳትና ራስን ማዳን የምትችልባቸውን መንገዶች በጥልቀት እነግርሃለሁ ማለት ነው። እንደተለመደው ወረቀትና እስክሪፕቶን አዘጋጅተህ አጤሪራን እየጻፍክ እስከ መጨረሻው ይህንን ቪዲዮ ትከታተለኛለህ ማለት ነው። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። እንግዲህ የምትወዳት ሴት አጠገቤ ትቆማለች ብለህ የምታስባት ሴት ተጠባባቂ እንዳደረገች ወይም ደግሞ ባጣቆይ እንዳደረገች ከምታቀባቸው መንገዶች መካከል በመጀመሪያ ላይ የምንመለከተው አብዝታ ታወዳድራለች የሚለውን ሐሳብ ነው። ይህም ማለት እንግዲህ አንተንና እሱን በደንብ አድርጋ ታወዳድራለች። ምናልባትም ካልነገረችህ እንደዚህ አይነት ህይወት ውስጥ እንዳለች በሌላ ሰው አስመስላ ታወዳድራለች። የገሌ ፍቅረኛ እንደዚህ አድርጎላት ምናምን ወይም ደግሞ ከዚህ በፊት የነበረኝ ኤክሴ እንደዚህ ያድርግልኝ ነበር፣ እንደዚህ ይሆን ነበር፣ አንተ ታዲያ ለምንድነው እንደዚህ ማታድርገው እያለች ታወዳድራለች። በግልጽ ነግራህም ከሆነ ደግሞ ከሱ ጋር ለመለየት ከብዷት አንተ ጋርም ሆና ግን ታወዳድራለች። እሱኮ እንደዚህ ያድርግ ነበር፣ እሱኮ በዚህ ነገር ላይ ጥሩ ነበር፣ በዚህ ነው እንጂ የማንስማማው፣ እንደዚህ ይሆን ነበር ምናምን እያለች ከሌላ ሰው ጋር ታወዳድራለች። ስለዚህ እንደዚህ አይነት ንጽጽሮችና ማወዳደሮች ካሉ አንተ የመጀመሪያ ምርጫ አይደለም ማለት ነው። ሁለተኛ ምርጫ መሆን ደግሞ በጣም ከባድ ነገር ነው። ብዙ ሴቶች እንደዚህ ያደርጋሉ። ይህ የሚሆንበት ምክንያት ሴቶች ብዙ ጊዜ ስሜታዊ ስለሚሆኑ የሚያለቅሱበት፣ ያንን ስሜታቸውን የሚወጡበት፣ በስሜትም ሰፖርት የሚያደርጋቸውን ሰው አጥብቀው ይፈልጋሉ። ይህንን ስለ ደግሞ ሁሉም ሴት እንደዚህ ያደርጋል እያልኩ አይደለም። ነገር ግን አብዛኞቹ ሴቶች ስሜታዊነታቸው ከልክ አልፎ ያንን ስሜት የሚያራግፉበትና የሚወጡበትን ባጣቆይ የሆነ ሰውን ይዛሉ ማለት ነው። እዚህ ጋር አንተ ጋር ያየችው የሆነ ጥሩ ነገር ይኖራል፣ እዛም ደግሞ የሚስባት ነገር አለ። ስለዚህ አንተንም ለመያዝ ያንንም ላለመልቀቅ መሃል ሰፋሪ ሆና ትቆያለች ማለት ነው። ስለዚህ እወዳታለሁ የምትላት ሴት በተደጋጋሚ ከሌላ ሰው ጋር የምታወዳድር ከሆነ ይሄ እቺ ሴት ተጠባባቂ እንዳደረገች የምትረዳበት የመጀመሪያው ምልክት ነው ማለት ነው። ሁለተኛው ደግሞ ስላንተ ምንም ግድ የላትም። አንተ ህይወት ውስጥ እየሆኑ ስላሉ ነገሮች ብዙም ፍላጎት የላትም። ሁሉም ነገር ስለሷ ነው። ስለሷ ትነግራለች፣ ስለራሷ ታወራለች፣ ስለሷ ብዙ ነገርን ትነግራለች። ነገር ግን ስላንተ ህይወት ብዙም ግድ የላትም። ሲጀመርም በስሜቷ አንተ ያለህበት ቦታ ላይ የለችም። አንተን ለመስማት፣ አንተን ለመረዳት፣ አንተን የበለጠ ለማወቅም አትሞክርም። እንዳልኩ እንደዚህ አይነት ሴት የምታገኝ በድንገት ነው። በቃ የሆነ ሩጫ ውስጥ ናት። የሆነ አግኝታ ካንተ ጋር ያላት ነገር እንዳይቋረጥ አለው ለማለት ያክል ትመጣለች። ከከፋትም አልቅሳብህ አውርታ ምናምን ትሄዳለች እንጂ አንተ ህይወት ውስጥ ምን እየተካሄደ ነው፣ ምን እያደረክ ነው፣ ምን እየሆንክ ነው የሚለውን ነገር በፍጹም መስማት አትፈልግም። ስትነግራትም ዋጋ አትሰጠው። ስለዚህ የምትወዳት ሴት ላይ እንደዚህ አይነት ነገርን ካየህባት አንተ ቅድሚያ የምትሰጥ ሰው አይደለህም ማለት ነው። ምክንያቱም ቅድሚያ የምትሰጥ ሴት ካንተ ነገር በላይ የሚያሳስባት ነገር አይኖርም። አንዳንዴ ከራሷም በላይ ታስብልሃለች። የራሷ ጉዳይ ኖሮባት እንኳን እንዴት ሆንክ፣ እንዴት አደረክ እያለች አስሬ ትጠይቃለች። ስለዚህ እወዳታለሁ የምትላት ሴት እነዚህ ነገሮችን የማታደርግ ከሆነ አንተ የመጀመሪያ ምርጫዋ ለመሆንህን በዚህ ማወቅ ትችላለህ ማለት ነው። ሶስተኛው ተጠባባቂ ወንበር ላይ እንደተቀመጥክ የምታረጋግጥበት መንገድ ደግሞ ድንገት የምታገኝ ከሆነ ነው። ይህም ማለት እንግዲህ ስትቀጣጠሩ ቀጠሮ ትሰርዛለች። በዚህ ሰዓት እንገናኛለን ብላት ባለቀ ሰዓት ደውላ እንደዚህ ተፈጥሮ እንደዚህ ሆኖ ብላ ቀጠሯችሁን ትሰርዛለች።
ወይም ደግሞ አልመጣም ሌላ ጊዜ እናርገው ምናምን ትላለች። ይሄ እንግዲህ አንድ ጊዜ ብቻ ሳይሆን በተደጋጋሚ የምትመለከትባት ከሆነ እቺ ሴት የመጀመሪያውን ቦታ አልሰጠችም ማለት ነው። በተደጋጋሚ ድንገት የምታገኝ ከሆነ ማለትም የሆነ ቦታ ሄዳ ስትመለስ የሆነ የነበራት ቀጠሮ ሲሰረዝ ምናምን የምታገኝ ከሆነ አንተ ባጣ ቆይ ነህ ማለት ነው። ለአንተ ቅድሚያ የምትሰጥ ከሆነ አንተ የመጀመሪያ ምርጫዋ ከሆንክ አስቀድማ በዚህ ቀን እንገናኝ ምን ታስባለህ ምን ታስቢያለሽ ተባብላችሁ ነው የምትገናኙት። ነገር ግን ዝም ብላ በድንገት የምታገኝ ከሆነ አእምሯ ውስጥ አለ፣ ነገር ግን የመጀመሪያው ምርጫው አይደለም ማለት ነው። ከሌላ ሰው ጋር ግንኙነት አላት። ከሱ ጋር ያላት ነገር ሲቀዘቅዝ ወይም ደግሞ ከሱ ጋር ስትኳረፍ ላንተ ሰፋ ያለ ጊዜ ትሰጣለች። ከዛ ደግሞ ወደሱ ስትመለስ ወይም ደግሞ ያላቸው ነገር መልካም ሲሆን ደግሞ ለሽርፍራፊ ሰከንዶች እንኳን አንተን አታገኝም ማለት ነው። ሌላኛው ደግሞ ቀጠሮ ይዛችሁ በዚህ ቀን እንገናኛለንና ተባብላችሁ በአጋጣሚ ያንን ቀጠሮ የምትሰርዝ ከሆነ በመጨረሻ ሰዓት ዛሬ አልችልም ምናልባትም ሌላ ቀን እንገናኛለን የምትል ከሆነ ይሄ ነገር አንዴ ብቻ ሳይሆን በተደጋጋሚ ሲፈጠር ካስተዋልክ የእቺ ሴት ተጠባባቂ ወንበር ላይ ያስቀምጣለች ማለት ነው። በአራተኛ ደረጃ ላይ የምንመለከተው ደግሞ በጣም የሚለዋወጥ ባህሪን የምታሳይ ከሆነ አንዴ ፍቅር በፍቅር ትሆናለች፣ በጣም ጥሩ ትሆንላለች፣ በደንብ ታወራለች፣ ሌላ ጊዜ ደግሞ ትለወጣለች። ለምን እንደዚህ ያላደረክም ለምን እንደዚህ ያልሆንክም ምናምን ትላለች። በጣም የሚለዋወጥ ባህሪ የሚሆንበትን ምክንያት ደግሞ ምናልባትም ከጓደኛዋ ጋር ማለትም ከምትወደው ሰው ጋር ተጣልታ በነበረበት ጊዜ አንተ ጋር መታ ጥሩ ልትሆን ትችላለች። ሁለተኛ ምርጫዋ ስለሆንክ ካንተ ጋር ያላትን ነገር ላለማጣት እዛ ተስፋ መቅረጥ ውስጥም ስለገባች አንተ ጋር ጥሩ ለመሆን ትሞክራለች፣ ወይም ደግሞ በጣም ልትናደድበትም ትችላለች። በየጊዜው የሚለዋወጥ ወጥ ያልሆነ ስሜትን የምታሳይ ከሆነ ይሄም ሌላኛው ባጣ ቆይ መሆንን የምትረዳበት ምልክት ነው። በህይወታችሁ ውስጥ ከአንድ ሰው ጋር ስትስማሙ ያላችሁ ኮሚኒኬሽን እና ያላችሁ ቁርኝት የማይቋረጥ ነው የሚሆነው። እሷ ግን የሆነ ስሜት ሰምቷት ትመጣለች፣ ከዛ ያ ስሜትን ወይ ትጨምርበታለች ወይ ትቀያየርባለች ማለት ነው። ስለዚህ አንዴ የሚበራ አንዴ የሚጠፋ ባህሪን የምታሳይ ከሆነ ምን ሳደርግ ነው ቅር የሚላት የሚለውን ለማወቅ እስኪከብድ ድረስ ይምታታባል። ምክንያቱም ጉዳዩ ስላንተ ስላልሆነ እዛ ከተናደደች ትናደድብሃለች፣ እዛ ደስ ካላትም ደግሞ አንተም ጋር መታ ደስ ይላት ይችላል። ስሜቷ የሚመራው አንተ በምታደርገው ነገር ሳይሆን እሷ እዛ ጋር ባላት ነገር ስለሆነ ማለት ነው። አምስተኛው ደግሞ አንተ ለሷ ሚስጥር ከሆንክ በዙሪያ ያሉ ሰዎች ማናቸውም ቢሆኑ ስላንተ የሚያውቁት ነገር የለም። አንተ ድብቅ ነህ። ያንተ ነገር ከሷ ጋር ያለ ነገር ነው። ስምም አይወጣለትም። የሆነ ነገሮችን ትላለች፣ ታወራለች ምናምን፣ ነገር ግን ከማንም ጋር አታስተዋውቅም። ለማንም ስላንተ ስትናገር ሰምታት አታውቅም። ለማንም እገሌ እንደዚህ ምናምን ብላ ከሴት ጓደኞቿ ጋር እንኳን አታወራ። ታዲያ ይቺ ሴት ያንተና የሷን ጉዳይ በሚስጥር ከያዘችው ይህንንም ከደረስክበት ችግር አለ ማለት ነው። ምክንያቱም ይሄ እንዳይታወቅ እንዳይነገር የፈለገችበት ምክንያት አንዳች ድብቅ ነገር ስላለ ማለት ነው። በነገራችን ላይ መጠባበቂያ ላይ መቀመጥ በሁለት መልኩ ነው። የመጀመሪያው ነገር ነግራህ ነው፣ ማለትም ያን ነገር እየሆነ እንደሆነ ታውቀዋል። ሌላ ጓደኛ ሌላ የምትወደው ሰው እንዳላት ታውቃለህ። ነገር ግን ምንድነው ከሱ ጋር ያላት ነገር ብዙ ደስተኛ እንዳልሆነች የሆኑ ችግሮች እንዳሉ ምናምን ትነግራለች። ከሱ ጋር ትንሽ ጊዜ ነው ማሳልፈው ለመለያየት ነው ማስበው ምናምን ትላለች። ከዛም አንተ እሱን ተስፋ ያደረክ ትጠብቃለህ። ይሄ መጀመሪያው። ሁለተኛው ደግሞ አንተ በፍጹም አታውቅም። ሌላ ህይወት ይኑራት አይኑራት አታውቅም። ነገር ግን እነዚህን ምልክቶች እያሳየች ከሆነ ብራዘር መጠባበቂያ ወንበር ላይ ወይም ደግሞ ባጣ ቆይ መሆንን ካሁኑ ልታውቀው ይገባል። ስድስተኛው ከሌላ ሴት ጋር በፍጹም እንድትሆን አትፈልግም። ይህች ሴት እንግዲህ የመጀመሪያ ምርጫዋ እንዳልሆንክ እየነገርኩ ነው። ወዳህ አይደለም አፍቅራህ አይደለም፣ ነገር ግን ተጠባባቂ እያደረገች ጥሩ ሰውነ ብዙ ጊዜም የምታገኝህ በከፋት ጊዜ ነው። ሲከፋት ሲደብራት ምናምን ወይም ደግሞ እዛ ጋር ያላት ሪሌሽንሺፕ ጥሩ ሳይሆን ሲቀር ነው የምታገኘው። ስለዚህ መታ አንተ ጋር ታለቅሳለች፣ ከዛ ስሜት እንድትወጣ ካንተ ጋር ጊዜ ታሳልፋለች። አንተ ደግሞ የቻልከውን ትሞክራለህ፣ ምክንያቱም ትወዳታለህ። በቃ አላይደል ከዛ ስሜት ወጣ ለማየት እሷን ለማስደሰት ብዙ ነገሮችን ታደርጋለህ። ኢሞሽናል ሰፖርት ነው የምትፈልገው። እዛ ጋር ጥሩ ያልሆኑ ነገሮች በተፈጠሩ ሰዓት አንተ ላይ መታ ያንን አራክፋ መሄድ ነው የምትፈልገው። በቃ ይህች ሴት ለዚህ ነው የምትፈልግ፣ ኢሞሽናል ሰፖርትን ነው ካንተ የምትፈልገው። እዛ ጋር አስቀይሟት ሊሆን ይችላል፣
ምናልባትም ጥሩ ሰውም ላይሆን ይችላል እኮ አስቀይሟት አስከፍቷትም ስለሚወዳት ብላ መልሳም ወደዛ ህይወት ትሄዳለች ማለት ነው። ስለዚህ እነዚህ አንዲት ሴት የማትወድ ከሆነ ሁለተኛ ምርጫ ካደረገች የመጨረሻው ማድረግ ያለብህ ነገር እንግዲህ እነዚህን ነገሮች አድርገህ ምናምን ካልተሳካ ከሷ መራቅና መለየት ነው። ለምን ካልከኝ ተጠባባቂ ወንበር ላይ ቁጭ ብለም የሷ የስሜት ቆሻሻ ማራገፊያ መሆን በፍጹም የማይሰራ መንገድ ስለሆነ ማለት ነው። እንግዲህ በዛሬው መሰናዶ እወዳታለሁ ያልካት ያለችው ሴት ተጠባባቂ ወንበር ላይ ያስቀመጠች ወይም ደግሞ የመጀመሪያ ምርጫዋ ነው የሚለውን በሚገባ መለየት የምትችልባቸውን ወሳኝ መንገዶችን በዝርዝር ነገርኩ። በቀጣይ በተመሳሳይ የወንዶች ጉዳይ ቪዲዮዎች ተመልሰን የምንገናኝ ይሆናል። እስከዚያው ቻናሉን ሰብስክራይብ በማድረግ አብሮነታችሁ እንዲቀጥል የአክብሮት ግብዣችን ነው። የሰዓቱን መሰናዶ ግን በዚሁ እናጠቃላለን። ይመቻችሁ።